ሰላም ሰላም ውድና የተከበራችሁ የኔ ቻናል ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። በዚህ ቻናል እንግዲህ የተለያዩ ታሪኮች እንዲሁም ትረካዎች፣ ጭውውቶች እንዲሁም ግጥም ጭምር የማቀርብበት ቻናሌ እንደመሆኑ አዲስ ለሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን እንድትሰጡኝ እላለሁ። ዛሬ የማቀርብላችሁ አንድ ታሪክ ይዤላችሁ መጥቻለሁ። ታሪኩ አሁን በህይወት አለን፣ ከ80 ዓመት በኋላ ግን በህይወት አንኖርም ይላል። ቀደምንም ዘገየንም መጨረሻችን መቃብር ነው። እስኪ ቆም ብለን እናስተውል። ዛሬ 80 ዓመታትን በኋላ አሁን በዚች ሰከንድ በምድር ላይ ካለን ሰዎች መካከል አንዳችንም በህይወት አንገኝም። ዛሬ ቀንና ሌሊት የምንደክምላቸው፣ የምንጨነቅላቸው፣ የምንጣላላቸው፣ ሰላማችንን የምናጣባቸው የዚች ዓለም ትግሎች 70 በመቶ የሚሆኑ ከ80 ዓመታት በኋላ ፈጽሞ ይጠፋሉ። ለምልክትም እንኳን አይገኙም። ሁሉም ነገር ታሪክ ሆኖ ያልፋል፣ ይረሳል። ትናንት የነበሩት ዛሬ የሉምና። ወደ ኋላ 80 ዓመታትን ገደማ እንምሰል። ወቅቱ በ1930ዎቹ እና በ1940ዎቹ ማብቂያ አካባቢ ነው። ያኔ የአቅጣጫው፣ የስልጣን፣ የዝናና ለቁስ ይፋለሙ የነበሩ ዓለምን ያስጨነቁ ኃያላንና ባለጸጎች ዛሬ የታሉ? እኛስ ዛሬ የምንሮጥለት ሩጫ ነገ አፈር ስንሆን ምን ዋጋ ይኖረዋል? ሰውስ ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጠፋ ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ዛሬ የታየንበት ዝናና ስም ነገ የት ይገባል? በዓለም ላይ ታላቅ ዝናን አትርፈው የነበሩ እነ ማይክል ጃክሰን እና ሌሎች ታዋቂዎችን እስኪ እናስታውሳቸው። ከሞቱ ገና ጥቂት 10 ዓመታት እንኳን ሳይሞሉ ስማቸውንና ዝናቸውን ቀስ በቀስ እየተረሳ መጥቷል። ከ80 ዓመታት በኋላ እነዚህ ታዋቂዎች የሚባሉ ስሞች ፈጽሞ ከሰው ልጅ አይምሮና ትውስታ ያልፋሉ። ዛሬ ልትሞትለትና ልትገደልለት የተዘጋጀከው መሬት ከዚህ ቀደም ብዙዎች ተጋድለውለታል፣ ደግሞ ደምም አፍሰውለታል፣ አሳልፈዋል። ዛሬ ግን እነዚህ ሰዎች ጭራሽ እንዳልነበሩ ሁሉ ተረስተዋል። ዛሬ እንደ ትልቅ ሀብት የምናያቸው አብዛኞቹ ነገሮች ነገ አንተ መቃብር ስትገባ ምንም ፋይዳ የላቸውም። ተራ ቁሶች ብቻ ናቸው። ዓለም፣ ምኞት ያልፋሉ። መቃብርም ሰው ሁሉ በእኩልነት ያስተናግዳል። ንጉሱም፣ ድሃውም፣ ኃይለኛውም፣ ደካማውም ጎን ለጎን አፈር ለብሰው ይተኛሉ። በመቃብር ፊት ስምና ስልጣን አቅም የላቸውም። ሀብትና ንብረት አብረው አይወዳደሩ። ውበትና ጉልበት ከእድሜ ጋር ይረግፋሉ። ይህ እውነት ልብን ይሰብራል፣ ዓይንን በእንባ ይሞላል። ነገር ግን መቃብር ፍጻሜ ሳይሆን ወደ ዘላለማዊ ሕይወት መሻገሪያ በር ነው። ከኛ ጋር ወደ መቃብር የሚወረወረውና በፈጣሪ ፊት ዋጋ የሚሆነን በምድር ላይ የሰራነው በጎ ስራችን፣ ለሰዎች ያሳነስነው እውነተኛ ፍቅር እና በደካማነታችንና በብርቱ እምነታችን ጸንተን የምንኖር